እሱንም ጭምር ሰው በደንብ ማወቅ ስላለበት በደንብ አብራች ንገሪያቸው። በትልቁ ትሆኛለሽ። አንቺም ያለሽበትን ሁኔታ የህመምሽን ሁኔታ ምናምን በደንብ እንትን በያቸው እና እንጀምራለን። ለመኩ እና ለመንገደኛው ሸር አድርጉላቸዋል። አይዞሽ ተረጋግተሽ ምናምን ነው ማውራትሽ። ሚውትሽን አንስተሽ የሆነውን ነገር አስረጃቸው። እሺ፣ እኔ የጎንደር ተወላጅ ነኝ። ጎንደር እብናት ቋሊሳ ይባላል ሀገራችን። እዛ ነው የተወልደን ያደግ ነው እና ስለ ወንድሜ የዩኒቨርሲቲ ተማሪ ነው። አዲስ አበባ 2 ዓመት ተቀምጧል። እየተማረ ነበረ እና ለማንም ሳይናገር ነው። ጓደኞቹ እንዴት እንደሆነ አላውቅም። እንግዲህ ሄዶ ነበር ወደ ሳውዲ ነው ይባለው። ሳይደርስ የመን ላይ ነው እንግዲህ ሊሞት 3 ቀን ሲቀረው ነው ያገናኙኝ። በጣም ነበር የሚያሳዝነው። እውነቴን ነው፣ እግዚአብሔርን በጣም ነበር የሚያሳዝነው። ተረጋጊ ሰላምዬ። ሰላምዬ ተረጋጊና ዋጠጭና እንትን በይ። አይዞሽ እናቴ ንገሪያቸው፣ ሀሳብሽን ንገሪያቸው እና ዋናው ነገር ሀሳብሽን ንገሪያቸው። እንትን በይ በቃሽ። ለቅሶ ሁኔታው በጣም ይከብዳል። ይቅርታ በቃ ሊሞት 3 ቀን ሊሆነው ሲል ነው ያገናኙኝ። ማክሰኞ ይመስለኛል ያገኘሁትኝ ማታ ላይ። በቃ ያሳዝን ነበረ፣ ምክንያቱም ጉበትም ስለነበረበት ከሞት አፋፍ ላይ ሆኖ አገናኙኝ። እግዚአብሔር ይመስገን፣ እሱንም አላየበት፣ ክብሩ ይስፋ። ከዛ በኋላ ያው እኔ ማለቀስኩኝ። ወደ ሚዲያ እሷን ካየ በኋላ እሺ እርዱኝ እርዱኝ ስላቸው፣ እሺ እርዱኝ ምን ላድርግ በእናታቸው ለብሶ ስላቸው፣ እኛ ወስደነዋል ግን ደህና ሐኪም ቤት የለም እዚህ አሉኝ። ከዛ ወደ ሚዲያ መጣሁ እያለቀስኩኝ ማለት ነው። እያለቀስ ወደ ሚዲያ መጣሁኝ። ከዛ እነ መብረቁና ሂዊ መጣችን ያላቃተው። ከዛ ወደ መብረቁ ወሰደች። መብረቁ ደዋውሎ ጓደኞችን እነሱ ረዱኝ። እግዚአብሔር ይመስገን። ሬሳውም ዝም ብሎ ሜዳ ላይ ይቀር ነበረ። በእነሱ እርዳታ ቀይ መስቀል እንዲቀበለው አድርገውናል። ቀይ መስቀል ሲደርስ ህይወቱ አለፈ በ3ኛ ቀን። ይሄን የሆነው አሁን እናቱ በጣም እያለቀሰች ነው። በቃ እመቤቴ እርዱኝ፣ በቃ ወንድሜ እንዲገባ እርዱኝ እርዱኝ፣ በቃ ወንድሜ ሬሳው ይግባላት እና ተረፍቴ። በቃ ገና የ19 ዓመት ህፃን ልጅ ወጣት ነው። ቤተሰብ ሳያማክር ጓደኞችን አምኖ በየመን በረሃ ቀረ። በቃ ይሄ ነው፣ ሌላ ማስረዳት አልችልም። በቃ ሬሳው እንዲገባልኝ ነው። በቃ እኔ ማርያም የሰው ፊት ያለው ብዬ አስቤ አላውቅም ነበር፣ ግን በቃ ከዚህ በላይ ማስረዳት አልችልበትም። ሲጀመር እኔ ያመኛል፣ ሲጨንቀኝ ነው። ሲጀመር እኔ ኩላሊት በሽተኛ ነኝ እና ቤተሰብም አስተዳዳሪ እናት አባት የሌላቸው ልጅ አስተዳድራለሁ። የባሰ ሲጨነቅ ደግሞ እያመመኝ ስለሆነ እርዱኝ፣ በቃ እርዱኝና ወንድሜ ሰው ይግባ ለሀገሩ እባካችሁ፣ የሰው ዘር በሙሉ በቃ እኔ ማለት የምችለው። አመሰግናለሁ። እሺ ቴንኪው ሰላምዬ። በቃ ሚዩት አድርጊ፣ ውሃ ጠጪ፣ ተረጋጊ። ሀሳብሽን ነግረሻቸዋል። ዋናው ዓላማ የመጣችበት የምትችሉትን ነገር አግዙኝና ሬሳው ወደ ኢትዮጵያ እንዲገባልኝ፣ አሁን ሬሳው ፍሪጅ ውስጥ ነው ያለው እያለቻችሁ ነው። ከዚህ በላይ እንድታስረዳ ከጠበቅን ሞራል ቅሽ ማለት ነው እና የምንችለውን ነገር አግዘናትኝ።
እንድትገባ ሬሳው እንዲገባላት ነው። ሌላ ምንም ማለት አይደለም። እና መብረቁ ሀሳብ ካለ ሀሳብ ንስጥና አንተ ነህ አብዛኛው ልጆቹንም ፈልገህ እዛ ቀይ መስቀል እንዲገባ ምናምን ልጆቹን ጋር የምትተዋወቀው የመን ላይ ያሉት ጋር አንተ ነህ። እና እስኪ ያለውን ነገር ትንሻም ስለሆነ ግዴታችን ነው፣ እኔም ሁላችንም ግን ቢሆንም ደግሞ ቤት ክፈች ብለን አዘናት ነው ቤት የከፈተችው፣ ሌላ እንዳይመስላችሁ። መብረቁ እስኪ ያለውን ነገር ልጆቹ ጋር እዛ የነበረው ነገር ትንሽ አስረዳና ሰው ሞር አንደርስታንድ እንዲያደርግ ኦል ኦፍ ዘ ሰደን ዝም ብለን መተን ያደረግነው እንዳይመስላቸው። በውስጥ ብዙ ነገር ተለፍቷል። ከልጆቹም ጋር እዛ ሬሳ ከሚልኩትም ሰዎች ቀይ መስቀል ካስገቡትም ሆስፒታልም ከወሰዱት ይሄን የልጁ ሁኔታ ከቀበሌ እስከ ውጭ ጉዳይ ተጽፎ ወደ የመን እንዲላክ እሱ ብዙ ነገር አለና አድካሚ ነው። ቀላል ይመስላል ብር ላይ በላይ ሲጠየቅ ሆነን ለመናገር ብሩን ያለውን ሰው ሰጥቶ ዘወር ማለት ቀላል ነገር ነው። ውስጥ ላይ ቁጭ ብሎ ግን ነገሮች እንዲህ ማድረግ ከባድ እንደሆነ ያየሁት እኔ በዚህ ወንድማችን ነው እውነት ለመናገር እና መብረቁ ይሰማ ከሆነ ቢታንሰስ ያብራራላቸው ትንሽ። አንተ ሞር ታውቀዋለህ እና ጉዳዩን ሲጀምር ጀምሮ የነበረው ነገር። እሺ ወንድሜ የውሚኪ ቴንክ ዩ። ሁላችሁንም ሰላም ብያለሁ። ከላይ እስከታች ወደ ጎንና ዙሪያውን ያላችሁ እህታችን መማርን ጨምሮ ከልብ ነው የምናመሰግነው። በዚህ በሶሻል ሚዲያ ዘመኔ እጅግ በጣም ያዘንኩበት ጊዜ ቢኖር በዚች እህት ያጋጠመን ነገር ነው። ሁላችንም በአጋጣሚ ሌላ ፕሮግራም ላይ ያለው ነው ሀዊ ይዛት የመጣችው። የመን በረሃ ማለት ደግሞ ብዙ ወጣቶችን የጨረሰ በረሃ ነው። አሁንም ብዙ ወጣቶች እየረገፉበት ያለው በረሃ ነው። የእህታችን ወንድም ቀደም ብለን አግኝተ ነው ቢሆን አልኩ። ያው ሰው ነን፣ በእርግጥ ፈጣሪ የፈቀደው ቢሆንም ቀደም ብለን አግኝተ ነው ቢሆን ብዬ ትንሽ ቆጨኝ። ምክንያቱም በሰዓቱ ላይ የመትረፍ እድል ይኖረዋል የሚል ሀሳብ ነበረኝ። እዛ አጠቅ የሚባል በረሃ ላይ ታሞ በህመሙ ስለቆየ ከ2 ቀን ከ3 ቀን በኋላ ሆስፒታል ሲደርስ ህይወቱ በማለፉ በጣም አዝኛለሁ። ምክንያቱም ሌሎች ነገሮች ተሳክተው ነበር። እዛ በረሃ ላይ ይህን እድል ያጡ ብዙ ናቸው ያሉት። ሞተው መሞታቸው የሚታወቅ መትረፍ እየቻሉ የሚረዳቸው ስላጡ ብቻ እዛው ደርቀው የቀሩ ብዙ ሰዎች አሉና እሱ ግን አጋዥ አግኝቶ ነበር በሰዓቱ። እኛም ደስ ብሎን ነበር። ቀይ መስቀል ልክ እንደተረከብን እዛ ቦታ ላይ ተገቢውን የሆነ ክትትል አድርጎ ትንሽ ሻል እንዳለው ጉበትም ስለሆነ በሽታው ወደ ሀገር ገብቶ ይድናል የሚል ተስፋ ነበረን እና ደስታችንን ሳንጨርስ ነው ወደ ሀዘን የገባ ነው። ምክንያቱም ልክ እንደደረሰ ነው ህይወቱ ያለፈው ማለት ነው። የተቸገሩ ብዙ ወንድሞች አሉ በውስጥ ሁላችንም የምናውቃቸው ናቸው። አላኩልያል አሁንም ቢሆን የእህታችንን ሀዘን በዚህ መልኩ ወደ እንትን ሀሳቡን ማሳካት ከቻልን እንደ አጠቃላይ አሁን የቀረው ሬሳውን ወደ ሀገር ማስገባት ነው። ፕሮሰሱ አልቋል። የሬሳ መሸኛ እንዲሁ ሞታችን አንደኛው ኩላሊቷ የማይሰራ መሆኑና ታማሚ መሆኗን ሁላችንም እናውቃለን። ውስጥ የነበርነው አሁንም ያለው ህዝብ ጭምር ገውኑ ሌላ አጋዥ የላትም። አታ ለሕክምና ወጪ ይዛ ያለ ራሱ እየተበደረች ነበረ ወይ ስታደርግ የነበረው እና ወንድማችን ህይወቱ ካለፈ ጅናዛው ሀገር ገብቶ በሰላም እንዲያርፍና ቤተሰቦቹ ሀዘናቸውን እንዲያወጡ እያለንን ተረባርበን ያው ዋጋውንም እንደሰማችሁት ነው። ሁላችሁም እዚህ ጋር ሚኪም ሀዊም ታውቃለች። በተጨማሪ ሀዊ ማብራራት ትችላለች እና ዛሬ ያለንን ተረባርበን ይችን እህታችንን ቢያንስ እንባዋን መጥረግ የምንችልበትን አልፎ ተርፎ ለእሷም ትንሽ ሰብሰብ አድርገን ሀገሯ ገብታ የምትታከምበትን መንገድ ለማመቻቸት ነው ዛሬ መማር ቤት የተገናኘ ነው። ያለው ነገር ይሄ ነው። በጣም ጥሩ። አካውንት ነበር አላት ጭና አካውንቱን ከታች እንደጽፉት ይሻለ ልላክልሽ። አይ ነገር እነዚሁ እሺ 1000 አካውንቱን በአማርኛ ጽፌ ልለጥፈው። ይሄው እዚህ ጋር ይሄ ኮፒ አድርገሽ ልኬዋለሁ። ኖ አይቻልም። ኮሜንት ላይ ሀይድ ያደርገዋል። እሺ በአማርኛ ጽፈውና እነሱን በውስጥ ላኪልኝ አንዴ። ግን 1000 የሚለውን በፊደል አድርጎ ቁጥሮቹን ቀላቅሎ መጻፍም ይቻላል። አዎ ቁጥርና በአማርኛ መቀላቀል። ከዛ ፒን ይደረጋል። ለሚጠይቁ ሰዎችም ስክሪንሻት አድርጋችሁ መስጠት እና እስኪ ሁሻ የተጠየቀው ገንዘብ ምንድን ነው? እስኪ አንቺ በቅርብ ስለሆንሽ ከልጅቱ ጋር ሰው ማወቅ አለበት። ከዛ ሳንደርስም እንዳንበልጥም ሰው ይህንን አንደርስታንድ እንዳደርግ ንገሪያቸው።
አይ ቲንክ እስከ 25,000 ሪያል ነው አይደለ የተጠየቁት? ሰላም እንዳልሳሳት 25,000 ሪያል ማለት ስንት ማለት ነው? በሳውዲ በኢትዮጵያ ስንት ማለት ነው? ወይ በኢትዮጵያ ወይ በዶላር